አንድ በጣም ኢንተረስቲንግ ነገር እናውራ ዛሬ። ቢሊየነርስ እንዴት ይሄንን ሁሉ ዌልዝ ሜክ እንደሚያደርጉና እንዴት ደግሞ ኪፕ እንደሚያደርጉት የገረመኝን ነገር ነው የምነግራችሁ። እንደምታውቁት ሁሉም ኦልሞስት 100% በሚባል ደረጃ ገንዘባቸው ያለው ኢናሴት ነው፣ ማለትም በስቶክ ማለት ነው። ይሄ ማለት ቢሊዮን ዶላሮችን የኖራቸው ቀን በቀን በሚገኝ ሽያጭ ትርፍ ምናምን ምናምን አይደለም ማለት ነው። ዚስ ሚንስ ቱ ቢ ኤ ቢሊየነር አይዘር ዩ ሃቭ ቱ ቢ ኤ ፋውንደር ኦፍ ካምፓኒ ወይም ደግሞ የሆነ ስቶክ ላይ ኢንቨስት ማድረግ አለባችሁ በጣም እርሊ እያለ ማለት ነው። ኦልሬዲ ቢሊየነር ሆናችኋል ብለን እሱም እናድርግ። አይዘር የሆነ ካምፓኒ ፋውንድ አድርጋችሁ ወይም ደግሞ የሆነ አይፒኦ ላይ ኢንቨስት አድርጋችሁ ያ ሪተርናችሁ ተመልሶ ማለት ነው። አሁን ነው እንግዲህ በጣም ኢንተረስቲንግ ፓርቱ ያለው። ቢሊየነር ናችሁ፣ ነገር ግን ካሽ የላችሁ። በዚህ ጊዜ እንግዲህ ስቶካችሁን ሽጣችሁ መጠቀም ትችላላችሁ የምትፈልጉትን ነገር። ስቶካችሁን ከሸጣችሁ ግን ከዚህ በኋላ ገቢ አታገኙም፣ ወይም ደግሞ ሀብታችሁም እያደገ አይሄድም ማለት ነው። ለዚህ እንግዲህ ሁለት መፍትሄ አለው። ማንኛውም ሰው ስቶክ ሲኖረው አንደኛ ዲቪደንድ የሚባል ነገር አለ። ዲቪደንድ ማለት እንግዲህ የካምፓኒው ስቶክ ሲኖራችሁ፣ ለምሳሌ የካምፓኒው 5% ስቶክ እናንተ ጋር ካለ ካምፓኒው በየወሩ ከሚያተርፈው 5% ትርፍ የእናንተ ነው ማለት ነው ከአጠቃላይ ትርፍ። ይሄ ነገር በየአመቱ የሚገባላችሁ ወይም ደግሞ በየወሩ የሚገባላችሁም ሊሆን ይችላል። ይሄ እንግዲህ ምንም ስቶካችሁን መሸጥ ምናምን ሳይኖርባችሁ ማለት ነው። ነገር ግን ቢሊዮነር ስለሆኑ ኦን ፔፐር ከካምፓኒ የሚመጣው 10 ሚሊዮን ዶላር 15 ሚሊዮን ዶላር ምንም አያደርግላቸውም። ለዛ ጨመር ያለ ገንዘብ ማግኘት ይኖርባቸዋል ኢንካሽ ማለት ነው። ለዚህም እንግዲህ ስቶካቸውን ይዘው ወደ ባንኮች ይሄዳሉ። ባንኮች እንግዲህ እነዚህን ስቶኮች እንደ ኮላተራል ይዘው በቀላሉ ለእነዚህ ሰዎች ገንዘብ ማበደር ይችላሉ ማለት ነው። ባንኮች እንግዲህ እንደዚህ እንደ ኮላተራል የተያዘው ስቶክ ላይ እስከ 80%ቱን ማበደር ይችላሉ። ይሄ ማለት ለምሳሌ ስቶኮች ውስጥ ከ1 ቢሊዮን ዶላር ወርዝ የሚያደርጉ ከሆነ እስከ 800 ሚሊዮን ዶላር ያበድሯቸዋል ማለት ነው ለእነዚህ ሰዎች። የሚገርመው ግን እነዚህ ባንኮች ለተራ ሰው ገንዘብ ሲያበድሩ የሚጠይቁት የወለድ መጠን ከ15% እስከ 25% ሲሆን ለእነዚህ ሰዎች ግን ሲያበድሩ በአማካይ 0.87% ነው። የምሬ ነው የምላችሁ። 0.87% ማለት ኦልሞስት ምንም ነው። ይህንን ገንዘብ ወስደው መልሰው ስቶክ ላይ እንኳን ኢንቨስት ቢያደርጉ በትንሹ እስከ 25% ይገኝበታል። ሌላኛው እነዚህን ስቶኮች ሽጠው ከማይጠቀሙበት ምክንያት መካከል አንዱ ግብር ነው። እነዚህን ስቶኮች ከሸጡ ሪያላይዝድ ጌን ስለሚባል ግብር መክፈል ግዴታቸው ነው። ነገር ግን ስቶኮቹ እስካልተሸጡ ድረስ ጌኖቹ አንሪያላይዝድ ስለሆኑ እዛ ላይ ግብር መክፈል አይጠበቅባቸው። ለዚያም እነዚህን ስቶኮች ወይም ደግሞ አሴቶች መሸጥ የሚባለው ኮንሰፕት ራሱ ሴንስ አይሰጥም። ስቶክህን ሳሸጠው ነገም ገንዘብ እያፈራልህ የዚያን 80% በ0.87% ወለድ መበደር እየቻልክ ለምንድን ነው ዛሬ ስቶክህን ሽጠ በዛ ላይ ደግሞ 50% 60% ግብር የምከፍለው? እዚህ ጋር የምታየው ግራፉ ነው። ለምሳሌ 20 ሚሊዮን ዶላር ብትበደሩ እና ይህንን ገንዘብ ኢንቨስት ብታደርጉት ኢንቨስትመንታችሁ የሚያድግበት መጠን ይሄ ነው። አረንጓዴው መስመር ብድራችሁ ደግሞ አጠቃላይ ከነወለዱ የሚያድግበት መጠን ይሄ ነው ማለት ነው በአመታት ውስጥ። ይሄ ራሱ እንግዲህ አስቡት፣ ይሄ በ5% ምናምን ተሰርቶ ነው በ0.87% አስቡት። ከዚህ በጣም ማች ሎወር ነው የሚሆነው። በዛ ላይ ደግሞ ኦልሬዲ ሪያላይዝድ የሆኑ ጌኖች ላይ ደግሞ ግብር ላለመክፈል የሚያደርጉት በጣም ሶስት አስገራሚ ነገሮችን ልንገራችሁ። በመጀመሪያው እንግዲህ ፊላንትሮፊ በሚል ስም ከሀገር ውጭ ወይም ደግሞ ኦፍሾር ይሄዱና